በእያንዳንዱ ጥሪ ውስጥ ትርጉም አለ። በእያንዳንዱ ስም ውስጥ ደግሞ ታሪክ አለ። አዲስ ሕፃን ወደዚች ምድር ሲቀላቀል ቤተሰብ ቀኑን በደስታ እያከበረ ቀጥሎ የሚጨነቀው ለዛች ትንሽዬ ልዕልት ወይም ለዛ ጀግና ልዑል የሚሆን የሚመጥን ስም ለማውጣት ነው። ኢንተርኔትና መጽሐፍትን ማገላበጥ ደግሞ የሁላችንም ልምድ ነው። እኔም ይህንን ፍለጋችሁን ቀለል ለማድረግ በቲክቶክ ስጀምረው የነበረውን ጉዞ አሁን በይበልጥ በሰፋና በደመቀ መልኩ ወደ ዩቲዩብ ይዤላችሁ መጥቻለሁ። በስም ትርጉም ዙሪያ ያላችሁን ጥያቄ እዚህ በዝርዝር እንመልሳለን ማለት ነው። ስለዚህ አብረን ሰፋ ያለ ቆይታ እናደርጋለን። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። የመጀመሪያው ኤልዳና ነው። ኤልዳና ይህ ስም ኤል ማለት አምላክ ሲሆን ዳን ደግሞ ፈረደ ወይም ዳኘ ከሚሉ ቃላት የተገኘ ሲሆን ትርጉሙም አምላክ ፈረደልኝ ወይም የአምላክ ፍርድ ማለት ነው። አንድ ሰው በሕይወቱ ላጋጠመው ግፍ ወይም መከራ እግዚአብሔር መልስ ሲሰጠው ኤልዳና ብሎ ይጠራል። ሁለተኛው መክሊት ነው። መክሊት የሚለው ስም በመጽሐፍ ቅዱስ ውስጥ ማቴዎስ ምዕራፍ 25 ከቁጥር 14 እስከ 30 እናገኛለን። መክሊት ማለት ሀብት ወይም ጸጋ ማለት ነው። መክሊት ለአንድ ሰው ተፈጥሯዊ በሆነ መንገድ ከአምላክ ዘንድ የተሰጠው ልዩ ችሎታ ወይም ስጦታ ነው። ሶስተኛው ሶሊያና ነው። ይህ ስም በቀጥታ መጽሐፍ ቅዱስ ውስጥ አናገኘውም፣ ነገር ግን ጥልቅ የሆነ መንፈሳዊ ትርጉም አለው። ትርጉሙም የአምላክ ብርሃን ወይም ከአምላክ የተገኘ ስጦታ እንደማለት ነው። የቤት ብርሃን ለምትሆን ልጅ የሚሰጥ ግሩም ስም ነው። አራተኛው ማያ ነው። ማያም እንደዛው ቀጥታ በመጽሐፍ ቅዱስ ውስጥ ይህን ስም አናገኘውም። ማሊያ የሚለው ስም በዓለም ዙሪያ የተለያዩ ትርጉሞች ያሉት ሲሆን በእኛ አውድ ደግሞ በግዕዝ ወይም በአማርኛ ማያ ማለት መመልከቻ ወይም ማየት ማለት ነው። አንድ ነገር በግልጽ የምናይበት የምንገነዘብበት እይታ ማለት ነው። በሌሎች ለምሳሌ እንደ ህንድ ሲተረጉሙት ቅዠት ወይም ድንቅ ኃይል ማለት ነው። በግሪክ ደግሞ እናት ወይም ታላቅ የሚል ትርጉም አለው። እንደማጠቃለያ ማያ ማለት የውበት፣ የጥበብ እና የጥልቅ እይታ ተምሳሌት ተደርጋ ትወሰዳለች ማለት ነው። አምስተኛ ሳምራዊት ነው። ሳምራዊት የሚለው ስም ታሪካዊና መጽሐፍ ቅዱሳዊ ይዘቱ በጣም ሰፊ ነው። ሳምራዊት ማለት ከሰማርያ የመጣች ወይም የሰማርያ ተወላጅ ማለት ነው። መንፈሳዊ ትርጉሙ በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 4 የምናገኛት ሳምራዊቷ ሴት ታሪክ ትልቅ ቦታ ይሰጠዋል። ስም የተለወጠች፣ እውነትን የተረዳች እና የክርስቶስ ምስክር መሆንን ያመለክታል። ሳምራዊ የሚለው ስም ርኅራኄን፣ ደግነትንና ለእውነት መገዛትን ይወክላል። ደጉ ሳምራዊ ከሚለው ታሪክ ጋር ተያይዞም ለሰው አዛኝ መሆንን ያሳያል ማለት ነው። ስድስተኛ መዓዛ ነው። ይህ ስም ቀጥተኛና ግልጽ ትርጉም አለው። መዓዛ ማለት ጥሩ መዓዛ ወይም መልካም ሽታ ማለት ነው። በሕይወቷ ለሰዎች ደስታንና መልካምነትን የምታሰራጭ ልጅን ያመለክታል ማለት ነው። ሰባተኛው ጽዮን ነው። ጽዮን የሚለው ስም በመጽሐፍ ቅዱስ ውስጥ እጅግ ከፍተኛ ስፍራ ካላቸው ቃላት አንዱ ነው። ጽዮን መጀመሪያ ላይ በኢየሩሳሌም የሚገኝ የኮረብታ ወይም የምሽግ ስም ነበር። በኋላ ግን ከቅድስት ከተማ የኢየሩሳሌም የእግዚአብሔር ሕዝብና የመንግስተ ሰማያት ምሳሌ ሆኖ ማገልገል ጀምሯል። ስሙ ምሽግ፣ ከፍታ ወይም ፀሐያማ ቦታ የሚሉ ትርጓሜዎችን ይይዛል። አንድን ልጅ ጽዮን ብሎ መጥራት የእግዚአብሔር ማደሪያ፣ ጥበቃና ክብር ምልክት እንደሆነች ደግሞ በመጽሐፍ ቅዱስ ውስጥ የምናገኘው ኢሳይያስ ምዕራፍ 60 ቁጥር 14 ላይ በስፋት ተጠቅሷል ማለት ነው። ስምንተኛው ሄርሜላ ነው። ሄርሜላ የሚለው ስም ትርጉሙ የተቀደሰች ወይም የተለየች ማለት ነው። ብዙ ጊዜ ከንጽህና እና ከእግዚአብሔር ጋር ካለ ጥልቅ ግንኙነት ጋር ይያያዛል።
በቤተ ክርስቲያን ታሪክ ውስጥ ደግሞ የቅድስት ሐና ወይም የድንግል ማርያም እናት ስም እንደሆነ ይነገራል ማለት ነው። ይህም ስሙን የትውልድ ግንድ እና የበረከት ምንጭ ያደርገዋል ማለት ነው። የሚለው ስም የሚገኘው በቤተ ክርስቲያን ታሪክና በክብረ ቅዱሳን መጽሐፍት ለምሳሌ በተአምረ ማርያም እና በመጽሐፈ ስንክሳር ውስጥ የቅድስት ማርያም የዘር ሐረግ ሲቆጠር በስፋት ይገኛል ማለት ነው። 9ኛው ኤማንዳ ነው። ኤማንዳ የሚለው ስም ከላቲን ቋንቋ የመጣ ቢሆንም በመንፈሳዊው ዓለም ካለው ፍቅር ጋር የተያያዘ ነው። ኤማንዳ ማለት ልትወደድ የሚገባት ወይም ተወዳጅ ማለት ነው። ይህ ስም የአንድን ሰው ስብዕና ማራኪነት እና በሰውም በአምላክም ዘንድ ሞገስ ማግኘትን ያመለክታል ማለት ነው። የሚገኝበትን ቦታ ስሙ ኤማንዳ በሚለው መጠሪያ በመጽሐፍ ቅዱስ ውስጥ የለም። ነገር ግን የስሙ ትርጉም ተወዳጅ ወይም ውድ ሲሆን በመጽሐፍ ቅዱስ ውስጥ ኢዲዲያ ወይም በእግዚአብሔር የተወደደ ከሚለው የሰለሞን ስም ጋር ይመሳሰላል። እስካሁን ካየናቸው ከነዚህ 10 ስሞች ጽዮን እና ሄርሜላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በጣም ትልቅ ቦታ እንዳላቸው በግልጽ ይታወቃል። ሌላው ማያና ኤማንዳ ነው። እነዚህ ስሞች ዘመናዊና ዓለም አቀፋዊ ናቸው። እንግዲህ እያንዳንዱ ስም የራሱ ምስጢርና ውበት አለው። ለዛሬ ያዘጋጀሁላችሁ ስም ትርጉም ይሄን ይመስል ነበር። እናንተም ትርጉሙ ቢነገረን የምትሉ ስም ካለ ከታች ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ ይዤላችሁ እቀርባለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።